የኢትዮጵያ አየር መንገድ ግሩፕ የክልል በረራዎችንና የውስጥ ለውስጥ ትስስርን ይበልጥ ለማጠናከር ካናዳ ከሚገኘው ዲ ሃቫላንድ ኩባንያ የገዛትን የመጀመሪያውን ትዊን ኦተር ክላሲክ 300 አውሮፕላን በይፋ ተረክቧል። የአየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደገለጹት ይህች አውሮፕላን ወደ ሩቅ የሀገሪቱ አካባቢዎች የቱሪስት መዳረሻዎችንና የሐይቅ ቀጠናዎች የሚደረጉ በረራዎችን ለማስፋፋት ትልቅ እገዛ ታደርጋለች። አውሮፕላኗ ዘመናዊ ቴክኖሎጂ አሰሳና አጫጭር የአውሮፕላን ማረፊያ ሜዳዎች ላይ በቀላሉ የማረፍ ልዩ ብቃት አላት ተብሏል። ሁለተኛዋ ተመሳሳይ አውሮፕላንም በዘመኑ ማጠናቀቂያ ላይ ለኢትዮጵያ አየር መንገድ እንደምትረከብ ታውቋል። የኢትዮጵያ ብሔራዊ ባንክ ባካሄደው የቅርብ ጊዜ የውጭ ምንዛሪ ጨረታ ላይ 16 የንግድ ባንኮች የተሳተፉ ሲሆን አማካይ የዶላር መግዣ ዋጋ 158 የኢትዮጵያ ብር መመዝገቡ ታውቋል። ይህ የምንዛሪ ተመን በሀገሪቱ እየተካሄደ ባለው የማክሮ ኢኮኖሚ ማሻሻያና የገበያ መር የውጭ ምንዛሪ ተመናት ተገባበር ጋር ተያይዞ የመጣ ሲሆን ባንኮች በጨረታው ላይ ያቀረቡት ፍላጎት እና የዋጋ ስሌት ለዚሁ ውጤት መሆኑ ተገልጿል። መንግስት ለ2018-19 በጀት ዓመት የ2.3 ትሪሊዮን ብር በጀት ማጽደቅ የሚታወስ ቢሆንም የማክሮ ኢኮኖሚ ማሻሻያውና የነዳጅ ድጎማ መነሳትን ተከትሎ በቋሚ ደሞዝተኞችና በከተማ ትራንስፖርት ላይ ጫናዎች እየታዩ መሆኑን የኢኮኖሚ ባለሙያዎችና ነዋሪዎች እየገለጹ ነው። በተለይም ረጅም ርቀት የህዝብ ትራንስፖርት ጋር በተያያዘ ለምሳሌ ከአዳማ ወደ አዲስ አበባ የነበረ የጉዞ ታሪፍ ቀደም ሲል ከነበረበት ከ180 እስከ 200 ብር ወደ 500 ብር አካባቢ ከፍ ማሉ ተጠቅሷል። ምንም እንኳን የነዳጅ እጥረት ችግሩ በአሁኑ ወቅት በአንጻራዊነት ቢቀንስም የዋጋ መጨመሩ በዝቅተኛና መካከለኛ ገቢ ባላቸው ዜጎች ላይ እያሳደረ ያለው ተጽዕኖ ትኩረት የሚሻ ጉዳይ መሆኑ ተሰምቷል። በኢትዮጵያ የፍትህ ስርዓት ላይ ግልጽነትን ለማስፈንና ሰብአዊ መብቶችን ይበልጥ ለማስከበር ፖሊሶች በስራ ላይ በሚሆኑበት ወቅት በሰውነታቸው ላይ የሚታሰሩ ካሜራዎች እንዲጠቀሙና የተጠርጣሪዎች ምርመራ በምስልና ድምፅ እንዲቀረጽ የሚያስገድድ ህጋዊ ማዕቀፍ እንዲኖር የህግ ባለሙያዎች ጥሪ ያቀረቡ ነው። ይህ አሰራር በአዲስ አበባ ገቢዎች ቢሮ የመስክ ሰራተኞች ላይ በ280 ካሜራዎች በተግበር መጀመሩ የተጠቀሰ ሲሆን ወደ ወንጀል ምርመራው ዘርፍም እንዲመጣና በማስረጃነት እንዲያገለግል ሰፊ ምክረ ሀሳቦች እየቀረቡ ይገኛሉ። ወደ ዓለም አቀፍ ዜናዎቻችን ስንሸጋገር የሩሲያና ዩክሬን ጦርነት አሁንም በከፍተኛ ውጥረት ውስጥ ቀጥሏል። የሩሲያ ጦር በምስራቅ ዩክሬን በኩል አዳዲስ ጥቃቶችን በመሰንዘር የቁጥጥር ቀጠናውን ለማስፋት እየሞከረ ሲሆን በዶኔትስክ ግዛት ውስጥ ከበድ ያለ ጦርነት እየተካሄደ መሆኑ ተገልጿል። በሌላ በኩል ዩክሬን ከምዕራብ አጋሮች የተረከበቻቸውን የረጅም ርቀት ሚሳኤሎችና አዳዲስ የድሮን ቴክኖሎጂዎችን በመጠቀም በሩሲያ የሎጂስቲክ እና የነዳጅ ማከማቻ ማዕከላት ላይ የአየር ጥቃት መፈጸሟን ቀጥላለች። የአሜሪካና ኔቶ አባል ሀገራት ለዩክሬን የሚያደርጉትን ወታደራዊ ድጋፍ ለማጠናከር አዲስ የቢሊዮን ዶላር እቅድ ይፋ ማድረጋቸው በሞስኮ በኩል ከፍተኛ ተቃውሞ እያስነሳ ይገኛል። በመካከለኛው ምስራቅ ካለው ወቅታዊ ሁኔታ ጋር ተያይዞ በአሜሪካና በኢራን መካከል ያለው የዲፕሎማሲያዊ ፍጥጫ ወደ አዲስ ምዕራፍ ተሸጋግሯል። ዋሽንግተን በኢራን የኒውክሌር መርሃ ግብርና በቀጠናው ላይ ባላት ተጽዕኖ ዙሪያ አዳዲስ የኢኮኖሚ ማዕቀቦችን ጥላለች። የኢራን መንግስት በበኩሉ የተጣለበትን ማዕቀብ ህገወጥ ሲል ያወገዘ ሲሆን በኤዥያና በሩሲያ በኩል አዳዲስ የንግድ ትስስሮችን በመፍጠር ማዕቀቡን ለመቋቋም እየሰራ መሆኑን አስታውቋል። ይህ በእንዲህ እንዳለ በቀይ ባህር አካባቢ ካለው የባህር ላይ ደህንነት ጋር ተያይዞ በሁለቱ ሀገራት የጦር መርከቦች መካከል ያለው የአሰሳ ውጥረት ከፍተኛ ጥንቃቄ የሚሻ ደረጃ ላይ መድረሱን የጦር ተንታኞች ገልጸዋል። የቻይናና አሜሪካ የቴክኖሎጂና የንግድ ፉክክር አሁንም ቀጥሏል። በዓለም ሁለቱ ግዙፍ ኢኮኖሚዎች አሜሪካና ቻይና መካከል ያለው የቴክኖሎጂ ቀዝቃዛ ጦርነት ተባብሷል። አሜሪካ በቻይና የተሰሩ ተሽከርካሪዎችና የፀሐይ ብርሃን ኃይል ማመንጫ ምርቶች ላይ የጣለችውን ከፍተኛ ታሪፍ ተፈጻሚ ማድረግ የጀመረች ሲሆን ይህም የሀገር ውስጥ አምራቾቿን ለመጠበቅ መሆኑን ገልጻለች። ቤጂንግ በበኩሏ የአሜሪካ ውሳኔ የዓለም አቀፍ ንግድን ህግን የጣሰና የነፃ ገበያ መርህን የሚጻረር ነው በማለት የአጸፋ እርምጃ ለመውሰድ እየተዘጋጀች መሆኑን ገልጻለች።